አፍሽን አፍንጫችንንም አፋችንንም አፈነሽ ነው ይወጋሽ። መውጋት ቢሉት መውጋት አይደለም። አንቺኛን ይወጋሽ። አንቺኛም በቁማችን ይቀበርሽ። ሁላችንን ጋይስ እንድንፈራራ እኮ ያደረገችን ጀግና ነሽ። ግን ትችያለሽ። አፍሽን ሞልተሽ ያለማፈርሽ ፖለቲካ ስተነትን የኖርኩኝ ነኝ ያልሽ እኮ ትላንትና። ፖለቲካ ሳብራራ ስተነትን የኖርኩኝ ነኝ። ጓደኝነት ውስጥ እኮ ፖለቲካ ይሰራል። ፖለቲካ መተንተንሽ ሌላ ጉዳይ ነው። በፖለቲካም አይደለም በምንም አይደለም። ጓደኝነታችን የነበረው ነገር ያው ጓደኝነት ልበለው አብረን ስለምንበላ አክቹሊ እናንተም ትናገራላችሁ። አባላችሁም ግሩፓችሁም እንዳልሆንኩኝ ብዙ ነገር እንደማያግባባን እናንተም ትናገራላችሁ። ሁላችሁም የምታውቁት ነገር ነው። ሁላችሁ በቁማችን ቁፍር ቁፍር አድርገሽ እኮ ነው ቅብር ያደረግሽን። ግን እኔ ቀብረሽኝ እንኳን ገለሽ ቀብረሽኝ ራሱ አልረካሽም። እኔን አልረካሽም። ገና 3 ሲኖትራክ ድንጋይ መቃብር ላይ ማስቀመጥ ፈልጌ ነበር። ቀብረሽኝ ላይ 3 ሲኖትራክ ድንጋይ የምነሳ መስሎሻል? ለሳሪ ዳጣ ሼር አድርጊላት። እዛ ዙሪያ ለምን ነበራችሁ? አልሀበሻ ኦልሬዲ ቲክቶኳን ዘግታ ወጣለች፣ ጨርሰናል። እናንተ ግን እዚህ ህዝብ ፊት እናንተ የምጠይቃችሁ ጥያቄ ስላለ ሳሪም ሙኒትም ሰራሽልን፣ በቁማችን ገደልሽን፣ ቀበርሽን ሁላችንንም። ሙኒት ካለሽ አባስጭ ባይለን ያለ እንዴ ስላላወራውልሽ የትላንትናውን አንቺ ሲጀመር ባንቺ ነው እንዴ ያለቀስኩት? ባንቺን ያላለቀስኩም፣ እንዳትሳሳች። ባንቺን ያላለቀስኩም። በእንዳንቺ አይነት ሴት የውሸት ኑሮ በምትኖር ሴት እኔ አልስቅም። እዛ ሌሎቹ ዋሻቸው፣ ሌሎቹ ላይ ድራማ ሰሪ፣ እኔ ላይ ድራማ ሰሪ። በነገራችን ላይ እኔ ላይ ድራማ ሰሪ ለማያቅሽ፣ ቲክታክ ላይ ኮመንት ላይ ለማያቅሽ እኔ ፈትፍቼ ነው ማቅሽ፣ ፈትፍቼ ነው ማቅሽ። አንቺ እኔ ቤታ እንኳን መጣሽ የቤታን ልደት የቀረሁት ብዬ እዚህ ላይ ብቻ ይጠምዱኛል። የቤታን ልደት አልመጣም። ይሄንን እንደ ታርጌት እኔ እኮ በጣም ስማርት እኮ ይሄንን እንደ ታርጌት አድርገሽ ይዘሽ መጣሽ። የቤታን ልደት ያልመጣሽው እንዲህ ነው እንኳን ስትኛልሽ፣ የቤታን ልደት ያልመጣሁት ይጠምዱኛል። ይሄድሽ ደግሞ ብለው ይጠምዱኛል። እኔ ደግሞ አሁን ከሁሉም ነገር የወጣው ልጅ ስለሆንኩኝ ይጠምዱኛል ያልኩሽ። ይሄንን እንደ ወሬ ይዘሹ መጣሽና አሁን ይሄንን ነጥብ ጣልሽ። አንደኛ። ሁለተኛ ደግሞ ብር አልሽ አንቺ እርዳታ እዚህ ቲክታክ ላይ የተረዳ ጉቺ በእናትሽ በዚህ አካውንት አስገቢ፣ የኢትዮጵያ ብር ፈልጌ ነው እኔ ድርሃም ቸግሮኝ መሲ እኮ ነኝ። አንቺ የኢትዮጵያ ብር አስገቢ ብዬሽ ብር አስገባሽ። ዛሬ በገንዘቤ ውዬልሻለሁ። አየሽ፣ ከአንቺ በላይ ወረኛ የለም። ስሙን እዚህ ጋር አላነሳውም። የሆነ ሰው መኪና መንጃ ፈቃድ እዚህ ሀገር እየተማረ ነው ብለሽ እኮ ቁጭ አርገሽ የነገርሽኝ አንቺ ነሽ። እኔ ወረኛ ብሆን ያንን ሄጄ ለሌሎቹ ነግራቸው ነበረ። መልክ ትሰሪያለሽ እንዴ ደግሞ አንቺ እኔ ላይ መልክ ትሰሪያለሽ። መጣሽ ልክ እንደተበደይ ህዝብ ይወቅልኝ። እኔ ጥሩ ሰው ነኝ። ጥሩ ሰው አይደለሽም። ጠንቅቄ ስለማቅሽ መልክ ቀድማኝ መሲ ከመግባቷ በፊት ቀድሜ ልግባና ህዝቡን ላሳምር። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ የሄለንን ቤተሰብ እያስፈለግሽ የነበርሽው እኮ አንቺ እኮ ነሽ፣ እኔ አይደለሁም። ቤተሰቦቿ፣ እህቷ፣ አክስቷ እዚህ አካባቢ ነው የምትኖረው ብለሽ ደባ ስትፈጽሚባት ሄለን ነጭ ቅማል ላይ እኮ እኔ ሄጂ በጃጓር ነው ለምኜ ጃጓርን ታይበላት ብዬ ለጃጓር የለማ እዚህ ጋር ድራማ መስራት ድራማ ትሰሪያለሽ። ለሆነ ሰው መንጃ ፍቃድ ሊወጣለት ብሎ መኪና ሊገዛለት ብሎ ብር ስላልተሰጠው ዛሬ ረግጠናል ብለሽ ወሬ የምታቀብኝ ራስሽ። የሆነ ሀገር ቤታ ሄደች ብለሽ ያወራሽልኝ ራስሽ። ዛሬ መልካድ እኔ ልንገርሽ ስለ ሳሪ ዳጣ የውልሽ ቤተ ክርስቲያን ከፍቼ መዝጋት ካለብኝ ከፍቼ ዘጋለሁ። አንድ ቀን ስለ ሳሪ ኤርሚ መጥፎ ነገር ነግሬሽ አላውቅም። ገባሽ? ለሳሪ
በተመሳሳይ ስላንቺ መጥፎ ነግሬያት አላውቅም። ስለ ሳሪም በተመሳሳይ ለሙኒትም በተመሳሳይ ስላንቺ መጥፎ ነገር ነግሬያት አላውቅም። ገባሽ? እኔ አይደለሁም የሄለንን ነጭ ቅማል ቤተሰብ በጀርባ ሳፈላልግ የነበርኩት እኔ አይደለሁም። ብትሰድበኝም አንድ ቀን ለሄለን መልሼላት አላውቅም። እንደውም እኔ የምላችሁ አትመልሱላት ለሄለን ነበር የምላችሁ። እኔም በመሀል የመስዋዕትነት በግ ልታደርጊ አንቺ ራስሽን ነው የምነግርሽ። ልታደርጊ ቀድመሽ መጣሽ። ኧረ እባክሽ ሌላ የለሽም። ይሄንን ህዝብ ዝም ብለሽ እውነት ትክክልን ሸውጂ። አስመሳይ ከአንቺ በላይ ደግሞ አስመሳይ አለ እንዴ? መጀመሪያ የእውነት ህይወት ኑሪ። የእውነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪል የምትቀናጭበትም ህይወት ኑሪ። ገባሽ? እኔ ለአንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት በቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብላ ብለሽ ስትነግሪኝ ለፊራ ሄጄ የእሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መተሽ መልክ እንዳሰሪ ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋ አታረጊኝም። ለአንቺ ያለኝን ቦታ በጣም ጠንቅቀሽ ስለምታውቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምናልሽ ቲክቶክ ላይ ሀብታም ተጫዎች ሀቢብቲ ገባሽ? ለማያውቅሽ ጠዋት የሀገሬ ልጅ ብዬ ማታ የሀገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም እኔ